ለልጅ የሚወረሰው ብቸኛው ትልቁ ሀብት ምንድነው? ሃይማኖት ነው። ጥጃ ብታወርሱት ይሞትበታል። ሳንቲም ብታወርሱት ጠጥቶ ነው የሚጨርሰው። እንኳን አረቂ በበዛበት ዘመን ይጨርሰዋል፣ ሁሉ ያልቃል። መሬትም ይወረሳል፣ ይሸነሸናል። እንኳን በሜትር የተለካ መሬት ሀገርም እየተሸነሸነ ነው። የማያልቅ ነገር ሃይማኖት ነው። እግዚአብሔርን ነው ማውረስ። እግዚአብሔርን እወቀው ልጄ። ጆሮ የሰጠህ እግዚአብሔር ነው። ዓይን የሰጠህ እግዚአብሔር ነው። እጅ የሰጠህ እግዚአብሔር ነው። እግር የሰጠህ እግዚአብሔር ነው። የምታስብበት ልብ የሰጠህ እሱ ነው። አይምሮ የሰጠህ እሱ ነው። አፍ የሰጠህ እሱ ነው። ዝናብ አውርዶ አብቅሎ የሚመግብህ በፀሐይ ያበሰለልህ እግዚአብሔር ነው። እናትህ ማኅፀን ታቅፈህ እኔ በሆዴ ተሸክሜ ሳለ ታፍነህ እንዳትሞት የጠበቀህ እግዚአብሔር ነው ብሎ ለልጅ ሃይማኖትን ማስተማር ይገባል። እናንተ እጅ እግር ስላልሰጣችሁት ይሄ አይጠፋችሁም። ባይሆን ዮሐንስ ወንጌል፣ ማቴዎስ ወንጌል ባትሉ ይሄ አይጠፋችሁም። እግር የሰጣለ ለልጁ የለም። ይሄን የሰጠ አምላክ አለህ ብሎ ማስተማር ይገባል። ክርስቲያን ነህ ብላችሁ ማስተማር ይገባል።